ጤና ይስጥልን። ዛሬ የምናየው ሊኒየር ፕሮግራሚንግ ፕሮብሌም ነው። እንደዚህ አይነቶች ሊኒየር ኢኒኳሊቲስ አይተናል ከዚህ በፊት። የሆነ ሰብጀክቲቭ ፈንክሽን ሚኒማይዝ ፒ ኦፍ ኤክስ ዋይ ኢዝ ኢኳል ቱ 2x ፕላስ 3y የሚለውን ዊዝ ዚስ ኮንስትሬንት ሶሉሽኑን ነው የምናገኘው። ለዚህ እነዚህን ኢኒኳሊቲ በኤንድ ኮኔክት ብናደርግ ኢንፑት ቦክስ ላይ በቀላሉ እናገኛለን። ፊዚብል ሪጅኑን በቀላሉ አገኘን ማለት ነው። አክቲቭ አይደሉም እነዚህ ላይኖች። ስለዚህ አክቲቭ እንዲሆኑ እያንዳንዱን ላይን መጻፍ አለብን። ኤክስ ፕላስ ዋይ ኢዝ ኢኳል ቱ 2 ኤክስ ፕላስ 3y ኢዝ ኢኳል ቱ 12 3x plus y is equal to 12, x is equal to 0, y is equal to 0. ስለዚህ አሁን አክቲቭ ናቸው። ስለዚህ ኢንተርሴክሽናቸውን ማግኘት እንችላለን። ኢንተርሴክሽን የዚህን ላይን እና የዚህን ላይን ኤ የዚህን ላይን እና የዚህን ላይን የዚህን ላይን እና ቢ የዚህን ላይን እና የዚህን ላይን ሲ የዚህን ላይን እና የዚህን ላይን ዲ እዛ የነዚህን ሁለት ላይኖች ኢ። ስለዚህ እዚህ ጋር ፖይንቶቹ ተገኝተዋል። ድራግ ማድረግ እንችላለን ወይም በሌላም እንችላለን። ድራግ ይሄን አገኛል። ይህንም እንደዚሁ ድራግ እናደርጋለን። ሲ ዲንም እንደዚሁ ፖይንቶቹ ጋር ኢንተርሴክሽን ፖይንት ይህንም እንደዚሁ ድራግ አድርገን እናስቀምጣለን። ከዛ አሁን ስላይድ እናስቀምጥ። slide n from 1 to 20 ብንል ኢንክሪመንቱ 0.1 ኦኬ then feasible solution to x plus 3y is equal to n ብንለው ከለሩን እንቀይረው። ኦኬ ስለዚህ አሁን ይሄንን በማንቀሳቀስ ቪዚብል ላይን ያት እዚች ፖይንት ላይ ቢ ላይ 4 ነው፣ ኤ ላይ 6 ነው፣ ሲ ላይ 8 ነው፣ ኢ ላይ 12 ነው፣ ዲ ላይ 15 ነው። ስለዚህ ዝቅተኛው ሚኒመሙ የት ላይ ነው? ዲ ላይ ነው ማለት ነው። ይሄንን ፊዚብል ላይን በማንቀሳቀስ ማግኘት እንችላለን። ማክሲመም ከተባለ ደግሞ ዲ ላይ ነው 15 እዚህ ጋር ዲ ላይ 15 ነው። እዚህኛው ላይ ሚኒመሙ እዚህ ላይ ነው። አመሰግናለሁ። በዛሬ እዚህ ላይ